ወልቀበቴ ለገጨቲ ይባላል። ሚጢ ወልቀበቴ ለገጨቲ ወካን ጎንዳ ወልቀበቴ ለገጨቲ ማለት በመደመር ጉንዳኖች ወንዝን ሊሻገሩ ይችላሉ። አንድ ጉንዳን ብቻውን ወንዝ አይሻገርም፣ ግን ቢሰናሰሉ ቢደመሩ ወንዝን ለመሻገር የሚያስችል አቅም አላቸው። በኦሮምኛ ይባላል። ስለዚህ መደመር ነበር ማለት ነው። በአማርኛ ድር ቢያብር አንበሳ ያስር የሚል አባባል አለ። ድር ከአንበሳ አንፃር ደካማ ነው። ቢያብር ግን አንበሳን የሚያክል ግዙፍ ነገር አስሮ ማስቀመጥ ይችላል ነው። መደመር ማለት እሱ ነው። በአፍ ሶማሌም ሰዎች ከተደመሩ የተሰበረውን ሰማይ መስፋት ይችላሉ ይባላል። የተሰበረ ሰማይ እንኳን ቢኖር የሰዎች የመደመር የሥራ ውጤት ሊሰፋው ይችላል ይባላል። በአፍ ሶማሌ አለ ማለት ነው። በወላይታ አካባቢ ብትሄድ የተደመረ ገመድ የቤቱን ምሰሶ ይጎትተዋል ይባላል። እና በእያንዳንዱ ማህበረሰብ ውስጥ በአባባሎቻችን፣ በንግግሮቻችን፣ በልምምዶቻችን ነበረ፣ ኖረንበታል፣ ሰርተንበታል፣ ኤግዚስት አድርገንበታል። ግን የፖለቲካል ኢኮኖሚ ቀመር አድርገን አላወጣነውም። በተለያየ ገጽ አልመነዘር ነው እንጂ ኢትዮጵያ ውስጥ ነበረ። ኢትዮጵያ ውስጥ ስላለ ነው ኢንዲጂኒየስ የምንለው። ኢንደሚክ ነው አላለም። ከኢትዮጵያ ውጭ የትም ቦታ እንደዚህ አይነት እሳቤ ልምምዶች በቁንጽልም ቢሆን የሉም አላለም። ግን መደመር በሚል መጠሪያ ለመደመር በተሰጠው ብያኔ መደመር በውጤትና በፕሮሰስ ስለ አንድ ሀገር መንግስት ስለ አንድ ሀገር ኢኮኖሚ በሚያስቀምጠው መልክ የትም ሀገር በንድፍ ደረጃ አንድም ሰው ሊያቀርብልህ አይችልም። የለም። መደመር ኢንዲጂኒየስ ሐሳብ ነው። ሀገር በቀል የሚያደርጉት ሁኔታዎች የሚተነትንበት፣ መፍትሄ አማራጭ የሚያመላክትበት፣ ግቡን ያስቀመጠበት፣ ፕሮሰሱን ዲፋይን ያደረገበት፣ የአንድን ሰው የብቸኝነት ጉድለት ያስቀመጠበት፣ ለማሟላት ደግሞ መፍትሄው ላይ ያመላከታቸው ነገሮች በየትኛውም ቅድም በገለጽካቸውም ወይም ባልገለጽካቸው ሐሳቦች ውስጥ በተሟላ መንገድ ሲስተሚክ ሪስፖንስ በመስጠት ደረጃ የሚታይ ሐሳብ ወይም ንድፍ የለም። እና መደመር በዚህ ምክንያት ነው ሀገር በቀል ነው የሚባለው። በሀገራችን ውስጥ ልዩ ልዩ ህዝቦች፣ ብሔሮች የኖሩበት የተጠቀሙበት ሐሳብ ነው። አሁን ከተደራጀበት ፖለቲካል ቀመርነቱ ባነሰ ማለት ነው። በዚያ ምክንያት ነው ሀገር በቀል ሐሳብ የሚባለው።